እንደ ግራፊክስ ዲዛይነር እያደጋችሁ እንደሆነ የምታውቁበት 3 ምልክቶች። የዛሬው ሃርድ ነው፣ ተከታተሉ። የመጀመሪያው ምልክት ፕሮጀክት አፕግሬድ። ምን ማለቴ ነው? ከዚህ በፊት ዲዛይን የምታደርጉት ጀስት ዲዛይን ከሆነ ለምሳሌ ብሮሸር፣ ፍላየር፣ በርዝዴይ ዲዛይን ወዘተ ዲዛይን የምታደርጉ ከሆነና አሁን ግን ብራንድ ሲስተም ዲዛይን ማድረግ ከጀመራችሁ እያደጋችሁ ነው ማለት ነው። ሌላው ደግሞ ከዚህ በፊት ሶሻል ሚዲያ ፖስት ሊሆን ይችላል ዲዛይን የምታደርጉት፣ አሁን ግን ፉል ካምፔን ዲዛይን ማድረግ ከጀመራችሁ። ሌላው በፊት ጀስት ሎጎ ብቻ ነበር ዲዛይን የምታደርጉት፣ አሁን ግን አይደንቲቲ ዲዛይን ማድረግ ከጀመራችሁ። እነዚህን ምልክቶች በራሳችሁ ላይ ካያችሁ እያደጋችሁ ነው ማለት ነው። ሁለተኛው ምልክት ደግሞ ፖርትፎሊዮ ኢቮሉሽን። የቀድሞ ፖርትፎሊዮቻችሁ ከዚህ በፊት የሰራችሁትን ስራ ፕሬዘንት የምታደርጉበት ቦታ ነበር። አሁን ግን አስ ግራፊክስ ዲዛይነር ስታድጉ ፖርትፎሊዮቻችሁ እንዴት እንደምታስቡና እንዴት ዲሲሽን ሜክ እንደምታደርጉ የምታሳዩበት ቦታ ይሆናል ማለት ነው። ይህን ደግሞ እንዴት ነው የምታሳዩት? ድሮ የአርት ጋለሪ ኮሌክሽን ከነበረው ፖርትፎሊዮ አሁን ግን ስቶሪ ቴል ወደሚያደርግ ፕሮብሌም ሶልቭ ወደሚያደርግ ፖርትፎሊዮ ትቀይሩታላችሁ ወይም ደግሞ ትመጣላችሁ ማለት ነው። ሶስተኛው ትንሽ ቬግ ይመስላል። ክላይንት አፕግሬድ ምን ማለቴ ነው? አብራችሁ የምትሰሩትን ክላይንት የምትመርጡት እናንተ ከሆናችሁ፣ ክላይንት ብቻ ሳይሆን የምትሰሩትንም ስራ የምትመርጡት እናንተ ከሆናችሁ። እነዚህን 3ቱን ምልክቶች በራሳችሁ ላይ ካያችሁ ወይም ደግሞ እያያችሁ ከሆነ እያደጋችሁ ነው ማለት ነው። ቀጥሉበት። ፒስ